በቶንሲል ለተቸገራችሁ እንዲሁም ደግሞ በጉሮሮ ህመም ለተቸገራችሁ በሙሉ ይህ ለእናንተ። ሰላም የቲክቶክ ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። ቶንሲልን እስከ ወዳኛውና እንዲሁም የጉሮሮ ህመምን እስከ ወዳኛው ለማሰናበት የሚያስፈልጋችሁ የተፈጨ ቀበርቾ ሩብ ማንኪያ ነው። ሩብ ማንኪያ እና አንድ የሻይ ብርጭቆ ታዘጋጁና እሱ ውስጥ ታደርጉታላችሁ። እላዩ ላይ የፈላ ውሃ ነው የምታደርጉት። አንድ ላይ መፍላት የለበትም። ግልጽ ነው። የፈላ ውሃ እላዩ ላይ ታደርጉበትና ለ3 ደቂቃ ታማስሉትና ቁጭ ታደርጉታላችሁ። ከ3 ደቂቃ በኋላ አጥልላችሁ ውሃውን ከመተኛታችሁ በፊት መውሰድ ነው። የደም ማቅጠኛ የምትጠቀሙት ግን ይሄን መውሰድ የለባችሁም። እናንተ ደግሞ በምን አይነት መንገድ ቶንሲልን ታክማላችሁ መሰላችሁ? የደም ማቅጠኛ መድኃኒት የምትወስዱ ሰዎች ደግሞ ቶንሲልን እንዴት ታክማላችሁ መሰላችሁ? በመጀመሪያ የሚያስፈልጋችሁ የተፈጨ 1 የሾርባ ማንኪያ ሰሊጥ፣ ንጹህ ማር 1 ማንኪያ፣ የተፈጨ ዝንጅብል ግማሽ ማንኪያ፣ 3ቱን ውህድ አንድ ላይ በደንብ ትቀላቅሉትና ጠዋት ላይ በባዶ ሆዳችሁ ነው የምትወስዱት ለ7 ቀን። ደግሞ ቀበርቾን ደግሞ ከመተኛታችሁ በፊት ውሰዱት ያልኩትን ደግሞ የምትወስዱት ለ3 ቀን ብቻ ነው ማለት ነው። እና እንዲሁም የተለያዩ ጥያቄዎች በኮሜንትም በላይቭም እየገባችሁ ጠይቁኛላችሁ። ሁሉንም በተራ እየሰራሁኝ ፖስትላችኋለሁ ኢንሻአላህ። ሌላው ደግሞ ጥያቄ ካላችሁ አሁንም የምለቃቸው ቪዲዮዎች ስር ኮሜንት በማድረግ እንዲሁም ላይቭ ስገባ ደግሞ ቀጥታ እዛው እመልስላችኋለሁ። ላይቭ እየገባችሁ ጠይቁኝ እላለሁ። ይሄን አካውንት አሳድጉልኝ፣ ምክንያቱም ትልቁ አካውንቴ ስልክ የተሰርቆ ፓስዋርዱ ስለረሳሁትኝ መግባት አልቻልኩምና ይሄ አዲስ አካውንት ነው። ፎሎ እያደረጋችሁ ሼር፣ ኮፒ ሊንክ እያደረጋችሁ ዲዩቲ እያደረጋችሁ ይሄን ምናልባት ለሚጠቅመው ሰው ስለሚኖር አድርሱላቸው እላለሁ። አሁን ወደ ቪዲዮአችን ወደ ላይቫችን እንሂድ እና ላይቭ ልገባ ነው። ካላችሁ ነው